አቤት። ሰላም ነው? ሰላም ነሽ? እንዴት ነህ? ከየት ነው? ምን ባክሽ፣ ቤት ውስጥ መቀመጥም ሰለቸኝ። ዝም ብዬ ቤት ቁጭ ከምል ስራ ልፈልግ ብዬ ወዲያ ወዲህ እያልኩ ነበር። ዘበኝነትም ቢሆን እሰራለሁ ባገኝ። በቃ በጣም አስቸኳይ ስልክ ገጥሞኝ ነው። እሺ አይዞህ፣ አታስብ፣ ምንም እፈልግልሃለሁ። እሺ። በነገራችን ላይ እንኳን ደስ አለም። ለምኑ? እማማ ጠለሉን ሰላም በልልኝ። እሺ እማማ ጠለሉ? እንዴት ዋላችሁ? አረ ችግር የለውም። አይከብድም እኮ። እሺ ተባረኩ ልጆቼ። እንዴ ሎሚ ምን እያልሽ ነው እንዴ? አንቺ እኮ ማለት እናታችን ነሽ እንዴ። እንዴ ሳንቲም ባይኖር ራሱ ተፍ ተፍ ብላችሁ ታመጣላችሁ ልጅ ምትጋብዥን አንቺ አይደለሽ እንዴ? ምን ጣጣለሁ ይሄ? ይሁን እንደው ልጆች ሰፈር መዋል እንዴት ነው? ስራ የለም? አረ ወፍ የለም ሎሚ፣ ድንጋይ ማሞቅ ሆኗል ስራችን። ይሁን ምንም አይደለም። ፈጣሪ ከፈታትን ጉሮሮ ሳይዘጋው ያድር። አይዟችሁ። እንግዳ 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 ምን ሆነ ልጅ? በቃ ይሄ ሰውዬ እንደዚህ ሆነ ቀረ ማለት ነው። ምን ሆነ? አዎ እንዴ ስንት ጫንቃ ላይ ብሎ ተሸክመው እያለ ይሄን ሁሉ ቤተሰብ እያስተዳደረ እንደዚህ ትላላችሁ? ሁለተኛ እንደዚህ ስትሉ እንዳልሰማ። ወይኔ ገና ሳልጀምረው በዚህ በበይኔ ምክንያት ሊከሽፍብኝ። ምን አለ ልብሱ በቀረብኝ ኖሮ። አይ በቃ ላለመበላት ብላ አስፎግራኛለች። ሰው ናት። ነበር አጥሽው ያለኝ እንደጣል ነበር አይደል? አይወጡም እንዴ? በቃ ከባድ መሆን አለበት ይሄ ኦዲሽን። ምንድነው እንደዚህ የምትጨናነቂው እንዴ? ምንድነው የምትጨናነቂው እንዴ? የማት ታዋቂ አርቲስትና ዳይሬክተር እኮ ነው የተቀመጠበት። እኔ እኮ እነሱን ከምንም አልቆጥራቸውም እኮ እንደ ቁጫጭ እኮ አድርጌ ነው የምቆጥራቸው እነሱን። መቼስ ይሄንን ኮንፊደንስ ያመጣሁት መስታወት ላይ ቆሜ ተለማምጄ ነው እንደማትለኝ ተስፋ አደርጋለሁ። ይሄን ሲደብርሽ የምትይጂው ነገር ነው፣ ፍርሃት ሲሰማሽ ይሄን መጠቃቀም ትችያለሽ። ሲደብርሽ ፏፏ የምታደርጊው ነገር ነው። አይ ሲጋራ እንኳን አይደለም። እስቲ እናት እንዴት ነኝ? ወርቅ ነህ የኔ ልጅ፣ ውበቱን ደፍቶብሃል። በውሃ ይለቅ ብለሽ መርቂኝ። በውሃ ይለቅ። አሜን። እንደዚህ ጎንበስ ቀና ብለህ የዘከርከው መድኃኔዓለም ረጅም እድሜና ጤና ይስጥህ። አሜን። የተሰጠህን ጥበብ ተጠቅመህ ሰዎችን የምትረዳ ወገን የምትረዳ ያድርግህ። አሜን። ዓለምህን ደስታህን ያሳየህ። አሜን። እናቴ አንቺም ኑሪልኝ። አሜን አሜን። ኑሪልኝ። በልሽ ሰዎቹ ሳይመጡ ይሄን እናስገባባ። ና አግዘኝ። እሺ። አብሬ ብቆይ ደስ ይለኝ ነበር። ችግር የለውም፣ ጓደኞቼ እየመጡ ነው። እሺ በቃ ሎሚዬን እግዚአብሔር ይማራት። እሺ አሜን። ሰላም ደር። አንቺም ሰላም ደር። በሰላም መግባትሽን ለማረጋገጥ ስልክሽን ልውሰድ? እሺ።
የማጥኛ ጊዜያችሁን ስለተሻማባችሁ በጣም ይቅርታ። ላደረጋችሁልኝ ነገር ሁሉ በጣም አመሰግናለሁ። ውለታችሁን ከፍ ያርገኝ። አረ ቴዲ ምንም ችግር የለውም። ከእናት የሚበልጥ ነገር ደግሞ የለም። ቅናቱን እንደሆነ እንደርስበታል። አረ አዎ ልክ ነው። ደፋ ቀና ብላ ያሳደገች እናት አንተን ስለሰጠችን ልትመሰገን ይገባታል። ደግሞ እንዳትረሳ ፍሬንም ማየት አለባት። አዎ ልክ ነው። እቺን ያዛት ከዛ ላይ ቀነሰ። አረ ይሄን አልፈልግም፣ በእውነት አልፈልግም። ከኔና ከአብይ የመመረቂያ ሱፍ የተረፈች ነች። ለአንዳንድ ነገር ምጀት ሆናለች። እጄ ላይ እኮ የሆነ ብር ነበር ለመድኃኒት ብዬ ያዝኩት፣ በሌላ ነገር ጠፍቶ። በጣም ነው ማመሰግናችሁ። በጣም ውለታችሁን ከፍ ያርገኝ። ምንም ችግር የለውም ቴዲ፣ አትጨነቅ በእናትህ። ሰላም ዋላችሁ። ሰላም፣ እንዴት ዋልክ? አንቺ ልጅ ስራ የለሽም እንዴ? ማለቴ ቀኑ ሙሉ ዋልሽ ብዬ ነው። ቤሪስ ሄዳ ነው? አዎ እናቷ እኮ ጠርታት ሄደች። ደግሞ ሁለተኛ ላይ ነው የደረስከው። ልቅዳላ ጠጣ። ቡና እኮ እሺ፣ አንቺ ደስ እንዲልሽ እንጂ ቡና አልጠጣም። ሎሚዬም አንድ ሲኒ ብቻ ነው እሺ የምጠጣው። እንደዚህ ደክማ ፍልታማ እስከ 4ኛም ጠጣላታለሁ። ኖ ኖ ኖ ኖ አይሆንም እንዴ! በቃ አንቺን ምን ነው የምጠጣው? በነገራችን ላይ እንግዳን አግኝቼው ነበር መንገድ ላይ። እግዚአብሔር ይማርሽ ብሎሻል። እግዚአብሔር የባረከው ልጅ እንደውች አስም እየተጫወተችበት ነው እንጂ በጣም ጥሩ ልጅ ነው። ማን ጋር ነው የምትደውለው? ቴዲ ጋር ነው። ብታይ ከጧት ጀምሮ ነው የምደውልለት፣ ግን ስልክ አያነሳም። ያው አልተመቸው ይሆናል። ደግሞ መመረቂያ ደርሶ አይደለ? ቢዚ ሆነ ይሆናል። እኔ የምልሽ ተወቹን የቤሪ መምጣት አትመጣም? ቀደም እኮ በበረው ሰልፍ ጠርቻት ነበረ። ነገ የሚሄድበት ፕሮግራም ስላለ እየተዘገጃጀች ነው። ነገስቲ ነገ እኮ ብሌን መምጫዋ ነው። በቃ የሆነ ነገር ገዛዝቼ ልግባ። ገዛዝቼ አልኩኝ ተበድሬ ልግባ እንጂ ብሩን አጥፍቼ እኮ እዳ ውስጥ ከተትኳቸው። በቃ አንድ ሆኗል አይደለ? በቃ ለሆነ ነገር ደግሞ መጨናነቅ አስፈላጊ አይመስለኝም። በቃ ተይ በቃሽ ነው የሚል ነይ። ምንም እንዳልተፈጠረ ልታልፊ ነበር አይደል? ይቅርታ 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 ነው ያልሽው? ጥፋትሽ ሳያንስ የሰው ልብ ሰርቀሽ ጠፍተሻል። ሁለተኛ አጉል ሰው አስለምደሽ ርቀሻል። አንደኛ ጥፋትሽ ሳያንስ የሰው ልብ ሰርቀሻል። ሁለተኛ አጉል ሰው አስለምደሽ ርቀሻል። እሺ ችግር የለውም፣ ይቅርታሽን ተቀብያለሁ።
ይቅርታሽን ተቀብያለሁ። ከአንቺ በላይ እማማ ጠለሉ ናቸው የናፈቁኝ። የኔማ ለስጦታው በጣም አመሰግናለሁ። ወደድከው? በጣም እወድሻለሁ። እኔም ሳውንድ 24 ሲን 4 ክሎዝ አፕ ቱ አክሽን። እዚህ ሰፈር ባንክ ስለሌለ ነው ሌላ ሰፈር ሄድሽ ወይስ ሌላ ጉዳይ ነበረሽ? አረ ብሩን ለማውጣት ነው እዛ ሄድኩት። በዛም ሂማን ሄር ለመግዛት። ምን አልሽ? አልሰማሁሽም። ምን ለመግዛት? የሰው ጸጉር። አየኸው እንግዲህ ኦሪጂናል ከሆነ በእጅ ይሄ ደግሞ ወገቤ ላይ ይኸውልሽ፣ በዚህ ዱላ ወገብሽን ሳንቆርጠው ውሸቴን ነው በይ፣ ውሸቴን ነው በይ። ንገሪኝ። ኧረ ገዝቼው ነው። ባለፈው አውርተንበታል እኮ ብለኝ በአሁኑ ብር ስትልክ ለአንቺ ነው ብለኝ እና እኔ ደህና ትምህርት ቤት እንድትመዘገቢበት ነው እንጂ የፈረስ ጭራ እንድትገዥበት ነው እንዴ ገንዘቡን የሰጠውሽ? ለነገሩም አንቺ ምን ታረጊ? የትምህርት ነገር ሲነሳ እኔ ያላሽ ይዞራል አይደል? ስንት ነው የገዛሽው ደግሞ? ትንሽ ነው። እስከና መሰረት 35,000 ብቻ። ስንት አልሽኝ? ድገሚ እስኪ። ስንት አልሽኝ? ድገሚ። ስንት አልሽኝ? ስንት ነው የገዛሽው? ንገሪኝ እስኪ። 35,000 የቤቢ ትምህርት ቤትስ? የኔ መድኃኒትስ? የቤቱ አስቤዛስ? ንገሪኝ እስኪ። 35,000 ብር ትንሽ አይከብድም? እኔ መድኃኒት ብዬ አንቺን ፀጉር እንዳሸተው ነው? ምግብ ብለን ያንቺን ፀጉር እንድንበላው? ንገሪኝ እስኪ ንገሪኛ። ኧረ እንግዲህ እንዴ ባለፈው መድኃኒትን በዛ አድርገን ገዛን እንዴ? ደግሞ የቀረው ለአስቤዛ ይሆናል። ባይሆን ለቤቢ ልብስ ግዢለት ብላኝ ነበረ። ከተረፈ ይገዛለታል። ኧረ እባክሽ አንቺ ፀጉርሽን ቢሆን ሸጠሽ ትገዢልኛለሽ። ዝም በይ ዝም በይ፣ አታስፈራሪው። ይሄ ልጅ አንቺን በማገናዘብ ይሻል። ይሄ ልጅ አንቺን በማገናዘብ ይበልጥሻል። እያየሽ ነው ግን ብሌን፣ እያየሽ ነው እያየሽ ነው። አንቺ ሰው ሀገር ተንከራተሽ ያመጣሽውን ገንዘብ ይኸው ሜዳ ላይ በትነው መጣ። ይኸው 35,000 አይደለ? ኧረ እንዴ ምንድን ነው አታካብድ ልጅ አረጋል ነበር እንዴ? ቆይ አንቺ ልጅ ቆይ፣ ምንድን ነው ፍላጎትሽ? ንገሪኝ እስቲ ምንድን ነው ፍላጎትሽ? ባለኝ በሽታ ላይ ሌላ በሽታ ጨምረሽብኝ ግልጥው ብዬ እንድሞት ነው የምትፈልጊው? ከዛ የአዲስ አበባ ንጹህ አየር እየኮመኮምሽ ይህ ቤት ልትወርጂ? እንደዛ ደግሞ አይሆንም። ይሄ ቤት የመንግስት ቤት። ትሰሚኛለሽ ቢታንያ? እኔ ብሞት ከአንቺ ራስ አልወድ። ይኸውልሽ ቢታንያ፣ እኔ ብሞት ተጠያቂው አንቺ ነሽ። እሺ ደግሞ ከዚህ በኋላ ይሄ ገንዘብ አንቺ ጋር ሊመጣ መስሎሻል? ኧረ እንግዲህ እማዬ ዝም በይ ዝም በይ። እሷን ስም አትጥሪብኝ አትጥሪብኝ። እሷን ስም እሷ በአንቺ አፍ የምትጠራ አይደለችም። እሺ 35,000 ብር 35,000 ብር ይሁን። በጣም ጥሩ። ለ35,000 ብሎ እኮ እንደዚህ ወረደብኝ።
ያንቺማ ቀላል አንተ ይተነስ ይተኛ ኬት ያመጡኝ ከዚህ በኋላ አንቺ ጋር የሚደርሱ መስሎሻል? ቆይ አጎቴ ያሳዝንሽ? ሂድ ተኛ እዛው ላይ ተታተረ ዞርላት ማርኮ አንቺ ስትወር እስኪ እንዴት ነው የምትወር? አንተ ይተነስ እሺ በቃ እሱ ጋር ቁጭ በይ ግቢ ቦታሽ እሱ ነው ቁጭ ብድግ ብለሽ ቁጭ እሺ በቃ እሱ ጋር ዙሪና ተቀመጪ ኖርማል እንደምትቀመጪ ሳውንድ እሺ ባክግራውንድ ሳይለንት ሳውንድ 25 እሺ ሳውንድ 25 አክሽን ግቢ ለ35,000 ብሎ እኮ እንደዚህ የወረደ አንተ ይተነስ ይተኛ ኬት ያመጡብኝ አንቺ ግን ከዚህ በኋላማ የሚደርስሽ መስሎሻል አይደል? ቆይ ግን አንቺ አጎቴ ያሳዝንሻል? ተነስ አላልኩም? ይተኛ ያመጡብኝ ጸጉርሽ ፈትቾች እስኪ ጸጉርሽን ማየት ነው ካት ትንሽ ጫማ ደግሞ አታርገን በቀደም ነው ማለት ጫማ ናቶሎ ታስክሩ ነው ለስተው ድመት ነው እሺ ያው አይደለም ትንሽ አይደለት አንተ ነው የምትከፍለው ኧረ ድመት አንበዝም ሁለት ሼክ ነው የሚመስለው። እሺ